አንድ እውነት ልንገርህ፣ ምናልባት ሊያስደነግጥህ ወይም ሊያናድድህ ይችላል፣ ግን እውነት ነው። ይህንን ቪዲዮ እያዩ ካሉት ወንዶች አብዛኞቹ ከዚህ ሱስ ፈጽሞ አይላቀቁም። አዎ በትክክል ነው የሰማኸኝ፣ አይላቀቁም። ግን የማይችሉ ሆነው ሳይሆን የማይፈልጉ ስለሆነ ነው። ይህንን ቪዲዮ ያያሉ፣ ትንሽ የህሊና ወቀሳ ይሰማቸዋል። አዎ ትክክል ነው፣ ከዛሬ በኋላ አላይም ብለው ይምላሉ። ነገር ግን ወዲያውኑ ቪዲዮውን ዘግተው ፖርን ወደ ማየትና ሴጋ ወደ መምታት ይመለሳሉ። ፀሐይ ከመጥለቋ በፊት ወደ ሱሳቸው ይመለሳሉ። አብዛኛው ሰው የዛሬን ብቻ እያለ ራሱን በማዘናጋት ህይወቱን በሙሉ በዚህ አዙሪት ውስጥ ይኖራል። አንተ ግን እንደነሱ አይደለህም። አንተ የተለየህ ነህ። ምክንያቱም እዚህ የመጣኸው ለመዝናናት ወይም ለመገረም ሳይሆን ራስን ለመለወጥ ስለፈለክ ነው። ስለዚህ አሁን እስከ መጨረሻው አብረኸኝ ስትቆይ በብዙሃኑ ወዳቂዎችና በተመረጡት ጥቂቶች አሸናፊዎች መካከል ያለውን ልዩነት እናያለን። ከዛም አንተ በየትኛው ወገን መቆም እንደምትፈልግ ትወስናለህ። ብዙሃኑ ለምን ይወድቃሉ ለሚለው ጥያቄ 3 መሰረታዊ ጥልቅ ምክንያቶች አሉ። እነዚህን ምክንያቶች በራስህ ህይወት ውስጥ ካላያቸውና ካልነቀልካቸው አንተም ከነሱ አንዱ ትሆናለህ። ስለዚህ ራስህን እያየ ተከታተለኝ። የመጀመሪያው ምክንያት ከነጻነት ይልቅ ምቾትን ስለሚመርጡ ነው። ምክንያቱም ነጻነት ዋጋ ያስከፍላል፣ ህመም አለው፣ ዲሲፕሊን ወይም ስርዓት ይጠይቃል። ከራስ ጋር 100% እውነተኛ መሆንን ይጠይቃል። ፈተና ሲመጣ ስሜትን ተቋቁሞ አይሆንም የማለት ህመም አለው። ጠዋት በማለዳ ተነስቶ የመጸለይና የአካል ብቃት እንቅስቃሴ ማድረግ ህመም አለው። በአጠቃላይ ነጻነት የራሱ የሆነ ጭካኔ የሚፈልግ ነገር ነው። በተቃራኒው ምቾትን መምረጥ ግን ቀላል ነው። ፖርን ማየት ምቾት አለው፣ በአቋራጭ ያስደስታል። ለ5 ደቂቃ ደስታ ስትል አይምሮህን ያደነዝዘዋል፣ ከህይወት እውነታ ያሸሻል። ሙሉ በሙሉ ከተፈጥሮና ከሰብአዊነት ትጎድላለህ፣ ራስህን ታጣለህ። ዓለም የማትቀበልህ የተድበሰበሰና የባከነ ሰው ሆነ ትቀራለህ። በሚያሳዝን ሁኔታ አብዛኛው ሰው ግን የሚመርጠው ይህንን ነው። የ5 ደቂቃ የውሸት ደስታን ከዘላለም ነጻነት ያስበልጣሉ። እነዚህ ሰዎች ልክ ሙቀት እንዲሰጠው ተብሎ የተመረዘ ብርድ ልብስ እንደተከናነበ ሰው ናቸው። ብርድ ልብሱ ለጊዜው ያሞቀዋል፣ ነገር ግን ቀስ በቀስ እየገደለው ነው። ፖርንም ልክ እንደዚሁ ነው። ይህ በስነ ልቦናው ቋንቋ የህመምና የደስታ መርህ ይባላል። የሰው ልጅ በተፈጥሮ ከህመምና ከድካም ለመራቅና ደስታ ወዳለበት ደግሞ መሄድ ይፈልጋል። ሱስ የሚጠቀምበት አሳሳች ወጥመድ ደግሞ ይሄ ነው። ፖርን ማየት የአጭር ጊዜ ደስታ ይሰጣል፣ መተው ደግሞ የአጭር ጊዜ ህመምን ያስከትላል። አብዛኛው ሰው የአጭር ጊዜ ስሌትን ብቻ ስለሚሰራ አሁን ህመም፣ ጭንቀት፣ ውጣ ወረድ አልፈልግም በማለት የአጭር ጊዜ ደስታን ያሳድዳል። ነገር ግን ህመሙ ለጥቂት ጊዜ መሆኑን ይዘነጋል። አንተ ግን የረጅም ጊዜ ስሌት መስራት አለብህ። የዛሬው ፖርን ወይም ሴጋ የመተው ህመም የነገው የነጻነቴና የደስታዬ መሰረት ነው ብለህ ማሰብ አለብህ። የዛሬው የ5 ደቂቃ ደስታ ደግሞ የነገው የሀፍረት፣ የጸጸትና የተስፋ መቁረጥ ህመም ነው። ምቾትን መረጥክ ማለት እስራትን መረጥክ ማለት ነው። ምክንያት 2 ለውጥን ሳይሆን ጊዜያዊ እፎይታን ስለሚፈልጉ ነው። ይህ በጣም ወሳኝ ነጥብ ነው። እፎይታ ወይም እረፍትና ለውጥ በጣም የተለያዩ ነገሮች ናቸው። እፎይታ ማለት የህሊና ወቀሳን ለጊዜው ማጥፋት ማለት ነው። ከተሳሳትክ በኋላ ጌታ ሆይ ይቅር በለኝ ትላለህ። ወዲያው እግዚአብሔርም ይቅር ይልሃል። ለጊዜው የጥፋተኝነት ስሜቱ ይጠፋልሃል። ትንሽ እፎይታ ይሰማሃል። ነገር ግን መሰረታዊው ችግር አልተለወጠም። ልክ እግሩ ለተሰበረ ሰው የህመም ማስታገሻ እንደመስጠት ነው። ህመሙ ለጊዜው ይጠፋል፣ ስብራቱ ግን እንዳለ ነው። ለውጥ ማለት ግን ስብራቱን መጠገን ነው። የድሮውን ማንነት፣ የድሮውን አስተሳሰብ፣ የድሮውን ልማድ መግደል ነው። ለራስ መሞት የሚባለው ይሄ ነው። ለስሜትህ፣ ለምኞትህ፣ በአጠቃላይ ለድሮ አንተ መሞት ማለት ነው። አብዛኛው ሰው ግን ለውጥ አይፈልግም። ለምን? ምክንያቱም ለውጥ መስዋዕትነትን ይጠይቃል። የድሮውን ማንነትህን መግደል አለብህ። እነሱ ግን የድሮውን ማንነታቸውን ይወዱታል። የድሮውን ልማዳቸውን በድብቅ ይደሰቱበታል። የሚጠሉት ከደስታ በኋላ የሚመጣውን የጥፋተኝነት ስሜት ብቻ ነው። ስለዚህ እፎይታን ይመርጣሉ። ዛሬ ንስሐ ገብተው ነገ ወደዛው ወደ ተናዘዙት ኃጢአት ይመለሳሉ። ይህ ደግሞ የሞት አዙሪት ነው። እስኪ መጽሐፍ ቅዱስ ላይ ንጉሥ ሳኦልን አስብ። ሲሳሳት እፎይታን ይፈልግ ነበር። ስለዚህ ይቅር በሉኝ ሕዝቡ አስገድዶኝ ነው ይል ነበር። በተቃራኒው ንጉሥ ዳዊት ግን ከቤርሳቤህ ጋር በዝሙት ከወደቀ በኋላ ጌታዬ ሆይ አንተን ብቻ በደልኩ ብሎ ልቡ ተሰብሮ እውነተኛ ለውጥን፣ እውነተኛ ንስሐን ፈለገና ወደ እግዚአብሔር ጮኸ። ከዛም ጌታ ሆይ ንጹሕ ልብን ፍጠርልኝ አለ። በዚህ ምክንያት ዳዊት እንደ ልቤ ለመባል የበቃ ሰው ሆነ። አየህ፣ ዳዊት ጊዜያዊ እፎይታን ሳይሆን ለውጥን ነበር የጠየቀው። ስለዚህ አንተም አሁን እንደ ቅዱስ ዳዊት መሆን አለብህ። ፈጣሪን አንተን ብቻ በደልኩ፣ አሁን ግን ተጸጽቻለሁና ንጹሕ ልብን ፍጠርልኝ እያልክ መጸለይና መለመን ይገባሃል። ሶስተኛው ምክንያት ብቻቸውን ስለሚዋጉ ነው። ጠላት አንተን ለማሸነፍ የሚጠቀምበት ትልቁ ስልት ማግለል ነው። ይህ ችግር ያለብህ አንተ ብቻ ነህ፣ ለማንም ብትናገር ይንቁሃል፣ ይሄ ያንተ የግል ቆሻሻ ሚስጥር ነው ይልሃል። ይህንን ውሸት ካመንከው በዚህ የነፍስ ጦርነት ውስጥ ብቻህን ትሆናለህ። አንድ ነገር አስተውል። ፖርኖ በሚሊዮን ዶላር የሚንቀሳቀስ በስነ ልቦና ባለሙያዎች የተደገፈ 24 ሰዓት የሚሰራ ግዙፍ ካምፓኒ ነው። አንተ ደግሞ ብቻህን እምቢ በማለት
በማለትና በመሐላ ብቻ ልታሸንፈው ትሞክራለህ። ይህ ግን ልክ በአንድ ሽጉጥ ታንክ ልትዋጋ እንደመሞከር ነው። የሚቻል አይደለም። መጽሐፍ ቅዱስ መክብብ 4 ቁጥር 9 እስከ 10 ላይ እንዲህ ይላል፣ ከአንድ ሁለት ይሻላል፣ አንዱ ቢወድቅ ግን ባልንጀራ የሌለው ወዮለት ይላል። ወዮለት ይላል። ለምን? ምክንያቱም የወደቀውን የሚያነሳው የለም። ሀፍረት በጨለማና በብቸኝነት ውስጥ ይበቅላል። ብርሃንና ወንድማማችነት ሲኖር ግን ሀፍረት ይሞታል። አብዛኛው ሰው ግን በሀፍረት ተደብቆ ብቻውን ይታገላል፣ ይወድቃል፣ እንደገና ይሞክራል፣ እንደገና ይወድቃል። በዚህ መንገድ ለዓመታት በዚህ አዙሪት ውስጥ ይቀጥላል። ምክንያቱም ብቸኝነት የተባለውን የጠላት ስልት እየተከተለ ስለሆነ ነው። አንተ ግን ይህንን ተለምዷዊ የሽንፈት አካሄድ ሰብረህ መውጣትና ከሰዎች ጋር መገናኘት ካልቻልክ ደግሞ የኛ ቴሌግራም ገጽ ላይ ገብተህ በግልጽ መወያየት ትችላለህ። እሺ፣ አሁን ስለማይሳካላቸው ስለ ብዙሃኑ በበቂ ሁኔታ ተነጋግረናል። እስኪ አሁን ደግሞ ስላንተ እናውራ። ለምን ከብዙሃኑ ወዳቂዎች ወይም ማገገም ከማይሳካላቸው ሰዎች ልዩ እንደሆንክና ከዚህ ስርዓት እንዴት እስከ መጨረሻው ነፃ እንደምትወጣ እንመለከታለን። ምክንያቱም አሁን አንተ የተለየ ምርጫ እየመረጥክ ነው። የመጀመሪያው ያንተ ልዩነት የሌሎች ተከታይ ሳይሆን የራስህ መሪ ለመሆን ወስነሃል። አብዛኛው ሰው ህይወት ራሷ እንድትመራው ወይም ደግሞ ነገ እንድታዘጋጅለት ይጠብቃል። አንተ ግን አሁን የህይወትህን መሪ በእጅህ እየወሰድክ ነው። ይህ ችግር የኔ ነው፣ መፍትሄውም በእጄ ነው በማለት ቆርጠ በመነሳት ኢየሱስ ሰለባ መሆንን አቁመሃል። ምክንያቱም ሰለባነት ኃይልህን ይነጥቃል። ኃላፊነት መውሰድ ግን ኃይል ይሰጣል። ዛሬ እዚህ መሆንህ ለአንድ ሳምንት ሙሉ በጽናት መታገልህ በራሱ የዚህ ውሳኔ ማረጋገጫ ነው። ሁለተኛ፣ ሰበብ መስጠት አቁመህ እውነታውን መጋፈጥ ስለጀመርክ ነው። አብዛኛው ሰው ሌሎችን ይወቅሳል፣ የፖርን ኢንዱስትሪውን ጥፋተኛ ያደርጋል። ድሃ ስለሆንኩ ፍቅረኛ ስለማላገኝ ነው ይላል። የልጅነት ገጠመኜ ነው፣ ሀገራችን ላይ ያለው ሁኔታ ነው ይላል። በእርግጥ እነዚህ ነገሮች ተጽዕኖ ሊኖራቸው ይችላል፣ ግን እስረኛ አድርገው ሊያስቀሩ አይችሉም። አንተ ግን ሰይፉን በእጅ እየወሰድክ ነው። ችግሩ ከውጭ ሳይሆን ከውስጤ ነው ብለህ አምነህ የራስህን ልብ፣ የራስህን አስተሳሰብ፣ የራስህን ምርጫዎች ለመዋጋት ዝግጁ ነህ። አየህ፣ እውነተኛ ለውጥ የሚጀምረው እዚህ ጋር ነው፣ ኃላፊነትን መውሰድ። ሶስተኛ፣ በስሜት ላይ ሳይሆን በስርዓት ወይም በዲሲፕሊን መመራት ስለጀመርክ ነው። ተነሳሽነት ወይም ሞቲቬሽን ይመጣል ይሄዳል፣ ስሜትም ይለዋወጣል። ዛሬ ጠንካራነትና መነቃቃት ቢሰማ ነገ ደግሞ ደካማነትና ባዶነት ሊሰማ ይችላል። ስለዚህ በስሜት ላይ ብቻ የምትተማመን ከሆነ ለረጅም ጊዜ መጽናትና መታገስ ስለማትችል በመሃል ሱስህ ያገረሽብህና እንደገና ትወድቃለህ። አሁን አንተ ግን ከጠዋት እስከ ማታ የምትመራበትን መመሪያ ገንብተሃል። ከነዚህም ውስጥ አንደኛው የጠዋት ስርዓት ወይም ዲሲፕሊን ነው። ከእንቅልፍ ስትነቃ ስልክህን አትነካም። ከዛ ይልቅ ትጸልያለህ፣ ቀዝቃዛ ሻወር ትወስዳለህ። በመቀጠል በቀኑ የምታሳካቸው 3 ግቦችን ትጽፍና ቀንን እንደ ወታደር በተልእኮ ትጀምራለህ። ሌላው የክፉ ቀን ዲሲፕሊን አዘጋጅተሃል። የፖርን ፍላጎት ሲመጣ ምን ማድረግ እንዳለብህ አስቀድመህ አዘጋጅተሃል። 20 ፑሻፕ እሰራለሁ፣ ቀዝቃዛ ሻወር ወስዳለሁ፣ ይህንን ቪዲዮ እንደገና ያለው ራሴን አስታውሳለሁ ብለህ ተዘጋጅተሃል። የማታ ህግም አለ። ከመተኛት በፊት የዕለት ውሎን ትገመግማለህ። ስልክህን ከመኝታ ቤት ውጪ አስቀምጠህ ትተኛለህ። አየህ፣ አንድ ወታደር ጦር ሜዳ የሚሄደው ዛሬ መዋጋት ስሜት አለኝ ብሎ አይደለም፣ በስልጠናውና በስርዓቱ ስለሚተማመን ነው። አንተም የሴጋን ጦርነት የምታሸንፈው በስርዓትና ለራስህ ህግ በመገዛት ብቻ ነው። አራተኛ፣ ከተደበክበት ወጥተህ በይፋ ማንነትን እንደ አዲስ እየገነባህ ነው። ባለፈው ክፍል ብቸኝነት ገዳይ እንደሆነ ተነጋግረናል። አንተም ያንን በመገንዘብ ብቸኝነትን ለመግደል ቢያንስ ይህንን ቪዲዮ እያየህ ነው። በፍሪደም ቻሌንጅ ውስጥ እየተሳተፍክ ነው። በኮሜንት ላይ ሐሳብን እየገለጽክ ነው። ይህም ብቻዬን አይደለሁም የሚለውን እውነት ለአእምሮህ እንድታስታውሰው ያደርጋል። ይህ ማለት ኃጢአትህን መንገድ ላይ የጮክ ተናገር ማለት አይደለም። ነገር ግን ከምታምናቸው ወንድሞች ጋር በግልጽነትና በሐቀኝነት መነጋገር ወይም ደግሞ ለንስሐ አባትህ መናዘዝ ማለት ነው። ምክንያቱም ባለፈው እንደተነጋገርነው መናዘዝ ዋነኛው የድላችን ቁልፍ ነው። አሁን ብዙዎች ለምን እንደሚወድቁና የሚያሸንፉት ደግሞ ለምን ጥቂቶች ብቻ እንደሆኑ በማሰብ መጨነቅ አይገባህም። ምክንያቱም ኢየሱስ ክርስቶስ ራሱ ሕዝቡን ሁሉ አልጠራም። እሱ የጠራው የወሰኑትን እና ቁርጠኛ የሆኑትን ብቻ ነበር። በእያንዳንዱ ትውልድ ውስጥ ከሌሎች በበለጠ የሚጓዙ ከፍ ብለው የሚወጡ እና በችግር ጊዜ የሚጸኑ የተመረጡ ጥቂቶች አሉ። ዓለም እንደዚህ ናት። ብዙሃኑ ይመለከታሉ፣ ጥቂቶች ይዋጋሉ። ብዙሃኑ ያማርራሉ፣ ጥቂቶች ይጸልያሉ። ብዙሃኑ በምቾት ይተኛሉ፣ ጥቂቶች ደግሞ በዲሲፕሊን ይነሳሉ። ብዙሃኑ ዓለም ታፌዝባቸዋለች፣ ጥቂቶቹ ግን ያሸንፋሉ፣ ዓለምም ታስጨበጭብላቸዋለች። ማቴዎስ 22 ቁጥር 14 ላይ የተጠሩ ብዙዎች የተመረጡ ደግሞ ጥቂቶች ናቸው ይላል። መመረጥ ማለት የተሻልክ ነህ ማለት አይደለም። መመረጥ ማለት ለጥሪው ምላሽ ሰጥተሃል። መመረጥ ማለት ዋጋ ለመክፈል ፈቃደኛ ሆነሃል ማለት ነው። መመረጥ ማለት አዎ ጌታ ሆይ ስበረኝና እንደገና ገንባኝ ብለሃል ማለት ነው። ዛሬ አንተ በሁለት ውሳኔዎች ምርጫ ፊት ቆመሃል። የብዙሃን አካል ሆነህ በጸጸትና በውድቀት አዙሪት ውስጥ የምትኖር ውዳቂ ሰው ትሆናለህ ወይስ የጥቂቶቹ የተመረጡት የሚዋጉትና በመጨረሻም የሚያሸንፉት አካል ትሆናለህ? ምርጫህን አሳውቀኝ።
አብዛኛው ሰው ህይወቱን በሙሉ የዚህ ሱስ እስረኛ ሆኖ ይኖራል። አንተ ግን እንደ አብዛኛው ሰው አትሆንም። አንተ የተለየ ነህ። አንተ እዚህ የደረስከው በአጋጣሚ አይደለም። አንተ የጥቂቶቹ አካል ነህ። አደገኛ የሆኑት ዲሲፕሊን ያላቸው ለዓላማቸው የቆሙት የሚዋጉት የሚጸኑትና በመጨረሻም የሚያሸንፉት አካል ነህ። ከአሁን በኋላ ራስህን እንደ ብዙሃኖቹ ደካሞች አትይ። ራስህን እንደተመረጠ ወታደር ቁጠረው። ውሳኔዎችህ፣ ልማዶችህ፣ አስተሳሰብህ ይህንን ማንነትን የሚያንጸባርቁ ይሁኑ። በቃ ዛሬውኑ ይህንን የጦር ሰራዊት ተቀላቀል። ሰብስክራይብ አድርግ እና የኛ ቤተሰቡ ይህንን ቪዲዮ ለሌላ እየታገለ ላለው ወንድም ሸር አድርግለትና ብቸኝነቱን ስበርለት። ከታች ባለው የቴሌግራም ሊንክ የፍሪደም ቻሌንጅ የጦር ሜዳችንን ተቀላቀል። እዛ ላይ በየቀኑ እንገናኛለን፣ እንበረታታለን፣ እንዋጋለን፣ አብረን ነፃ እንወጣለን እና ነገ ደግሞ በጥልቀት ገብተን አይን እንዴት የአጋንንት መግቢያ በር እንደሆነ አይን ገላጭ የሆነ ሐሳብ ስለምናቀርብ ሊያመልጥ አይገባም። አስታውስ፣ አንተ ከጥቂቶች ነህ። አንተ ተዋጊው ነህ። በመጨረሻም የምታሸንፈው አንተ ነህ። ጦርነቱን ሻሎ ድል ለነሳው ከተሰወረ መና ሰጠዋለሁ፣ ነጭ ድንጋይንም ሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የሚያውቀው የሌለ አዲስ ስም ተጽፏል።